The New Age Movement አዲሱ የዘመናችን እንቅስቃሴ ወይም ደግሞ እምነት ብዙ ሰው ትክክለኛ ባልሆነ መንገድ ስለሚጠይቅ ነው ጸሎቱ ማይሆንለት። እኔም የሰራልኝ ነገር ነው ማከፍላችሁ። New Age Movement ወይም የአዲሱ ዘመን እንቅስቃሴ ምናምን ይሉታል። ሙቭመንት ብቻ አይደለም ሪሊጅንም ነው። አዲስ ነገር ሲመጣ ሁሌም ሰው ስም ያወጣል ብዬ ነው የማስበው። አዲስ የሚመጣ ጄኔሬሽን አለ ራሳቸው አዌከን ይሆናሉ። they are the chosen people ተብሎ ነው የሚታሰበው. So you are one of the chosen people. ይሄ ኢነርጂ a vibration frequency your high self ይሄ በኒው ኤጅ ውስጥ እንደዚህ ጥሩ መስሎ ጥሩ ተመስሎ እየታከከ ሰዎችን ዲሲቭ ለማድረግ ሰዎችን ለማሳሳት የመጡ ወርዶች ናቸው። ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ላይ ሪአክት የማደርገው ቪዲዮ አገራችን ላይ መጥቶ በነበረው ስፒድ እዚህ ዩኤስ ውስጥ አንዲት ጠንቋይ ቤት ገብቶ ያደረጋውን ምን እንዳጋጠመው ያለውን ነገር የሚያሳያችሁ ቪዲዮ ነው የሚሆነውና በዚህ ቪዲዮ ላይ ሰውየው የምትለውን የምትናገረውና ምንድነው የሚለው እናወራለን። We have a third eye open. We're seeing the truth of the situations. When you hear they say it is what it is, that's some third eye. አሁን ብዙ ጊዜ አሜሪካ ውስጥ ወይም ዩሮፕ እንደዚህ ዊችክራፍት አይታወቅም ይባላል። አድቫንስ ካንትሪስ እነሱ ቴክኖሎጂ ነው፣ አፍሪካ ደግሞ ዊችክራፍት ነው የሚባል ነገር አለ። እውነት ነው አፍሪካ ውስጥ ዊችክራፍት አለ፣ ግን አት ሴም ታይም ደግሞ እዚህ ዩኤስ ውስጥ በጣም ይቀላል ዩሮፕ ውስጥ because ላይብረሪ ስትሄዱ ኤቭሪዌር ስትሄዱ የተለያዩ አይነት መጽሐፎች አሉ እንደዚህ አይነት ነገር ፕራክቲስ እንድታደርጉ የሚያደርጉ ማለት ነው። ላይክ ብላክ ማጂክ፣ ብሉ ማጂክ፣ ሃሪ ፖተር በጣም ብዙ መጽሐፎች አሉ። በቃ ሰውን ስቴፕ ባይ ስቴፕ የሚያስተምራቸዋል ሬዲ ሆኖ የተቀመጠ ማለት ነው። ስለዚህ ይሄ ተርድ ወርልድ ብቻ ያለ ነገር አይደለም። አድቫንስ የተባሉ ሀገሮች ውስጥ እንደዚህ አይነት ልምምድ የሚያደርጉ አሉ። እዚህ አሁን ለምሳሌ ዩኤስ ውስ honestly ከ20 ሰው አንድ አይታጣም። በቃ በእንደዚህ አይነት ልምምድ ውስጥ ያለ ፕራክቲስ ያደርጋሉ because በጣም ኪሪየስ ስለሆኑ ቤታቸው ቁጭ ብለው የትም ሳይሄዱ መጽሐፉን በመግዛት የሆነ የተለያዩ አይነት ቪዲዮዎችን በማየት በቤታቸው ቁጭ ብለው እንደዚህ አይነት ልምምድ ያደርጋሉ። ስለዚህ ይሄ ፕራክቲስ just በአፍሪካ ብቻ የሚሆን ሳይሆን እዚህ ያደጉ በተባሉ ሀገሮች ውስጥም የሚሆን ነገር ነው። You gotta take your shoes off too, cameraman. Anthony. All right, let's go. What the All right, welcome. What the hell? Hello. Hey. Mama Donna. Hey, lady mama. I'm not a handshaker. Bring it in, baby. Yes. Bring it in. I know you've been having a day. I have. Good day. Yes. Welcome. Now is the time to have a little woosah. Yes. Just relax a little bit with me and you're going to get a chakra reading. Yes. And a balancing and a blessing. So you continue on this important journey. You're doing big things. Mm-hmm. You're doing big things, right? I am. So let's get in alignment and send you off in a good way. Let's do it. ስፒድን I'm sure አገራችን መጥቶ አይታችሁታል። እሱ እዚህ ዝች ሴት ቤት ሄዶ የሚያደርገውን ነገር ነው እዚህ ጋር ማያሳያችሁ። ተመልከቱ እንግዲህ አሁን እዚህ ጋር የምታዩት ቪዲዮ እሷ ጋር ገባ። በጣም የሚገርመው ነገር ተመልከቷል። የምታደርግለት አቀባበል ምናምን በጣም ኢጎን ፊድ ታደርግለታለች። ላይ አንተ እኮ በጣም አስፈላጊ ሰው ነህ፣ እንደዚህ በቃ ጆይ ነው ስፕሬድ የምታደርገው። መጀመሪያ መስማት የሚፈልገውን ነገር በሙሉ ትነግረዋለች። I love how you spread joy. Thank you. And that is something that's very, very important Yes. in the world that's going on today with Yes. the wars, the politics and everything, that you're out here spreading joy. Yeah. You have a mission probably bigger than you know. As you grow and mature, you will know even more. Yes. So what I like to do, and I want you to get comfortable here. መጀመሪያ በጣም ኮምፎርታብል እንዲሆን በቃ አይዞ ቁጭ በል እንደዚህ በል እንዲበል ታመቻቸዋለች። ራሷን ኢንትሮዲዩስ ታደርግለታለች። እኔ ማለት እንደዚህ ሬኪ ማስተር ነኝ። ሬኪ ማስተር ማለት ይሄ የተለያየ አይነት ስፒሪት ሌቭል ይሄዱና የመጨረሻው ደረጃ ኢነርጂ ሂሊንግ ላይ ሲደርሱ የሚደርሱበት ስቴጅ ነው። ስለዚህ ስለ ማንነቷ ትነግረዋለች። ከዛም እንዳለች እንግዲህ አዳምጧት እዚህ ጋር I am a Reiki master and a life doula, intuitive, and we're going to get your chakras balanced. እንግዲህ እንደሰማችኋት ማለት ነው ቻክራን ባላንስ እናደርጋለን አለች። ቻክራ ትልቅና ጥቅልል የመንፈስ አሰራር ነው። በዚህ ቪዲዮ ላይ ተናግሬዋለች ባለፈው ስለ ሩት ቻክራ እስከ ክራውን ቻክራ ምንድነው የሚለውን ይሄ ኢነርጂ ሂልን ኢነርጂ ሴነር የሚሉትን ነገር ኤክስፕሌን አድርጋለሁ። ፕሊዝ ያላያችሁ ካላችሁ ተመልከቱ እዚህ ጋር ኤክስፕሌን አድርጋለሁ። ቻክራን የሚሉት ነገር 7 ስቴፖች አሉት። ምንድነው ፕሬሪማች ከስፓይናል ጀምራ እስከ ላይ ድረስ ለተለያዩ መንፈሶች እዚህ ጋር ለምታያቸው መንፈሶች ማለት ነው እያንዳንዷችንን የሰውነታችንን ፓርት ለዛ መንፈስ ዴዲኬት ማድረግ ማለት ነው።
መስጠት ማለት ነው። አረና ሰምታችኋል ብዙ ጊዜ ስለ ኒው ኤጅ ወራል ስለ ቻክራ ይወራልና ይገርመኛል ምክንያቱም እነዚህ ነገሮች ዴንጀረስ ፕራክቲሶች ናቸው ሶ አሁን ወደዚህ ልጅ ተመልከቱ የምታደርገው ነገር ማለት ነው Here I have a few things special. I work with crystals and I work with a particular type of crystal which is this one called the Andara. Actually I'm going to give you a little one to hold. They come for very few regions of the world. ለመጀመሪያ ነገር እንደምታዋት ያወጣችሁ ነገር ቢኖር ክሪስታልስ ነው ይሄን ክሪስታል ከተለየ ሪጅን ከኮንጎ ከምናም ከተለየ ውድ ነው እንካያዘው ብላ ሰጧለች ግን ኢማጂን ተመልከቱ With these crystals they do a lot of work for me and for you. The only thing you have to do is just to be open and say yes. እዚህ ጋር the first thing የጠየቀችውን ተመልከቱ all you have to say is yes ገብታችኋል የናንተ ፐርሚሽን ነው መጀመሪያ የሚጠየቀው ለዚህ ነው ፈቃድ አላችሁ እንቢም ምሽም ለማለት መጀመሪያ የጠየቀችው ነገር ካስተዋላችሁ ፈቃዱን ነው አንተ ብቻ የሚጠበቅብህ እሺ ማለት ነው ማለችው ከዛ ቻክራህን ደግሞ ባላንስ እናረጋለን ኦፕን እናረጋለን ቻክራ ማለት ያንዳንዱ ሰውነታችሁን ለሰይጣን ዴዲኬት ስታደርጉ ማለት ነው ያንን በሰፊው ገልጫለሁ እዛኛው ቪዲዮ ላይ ገብታችሁ ተመልከቱት ስለዚህ አሁን አገራችን ብዙዎቹ እዚህ ጋር እንደምትሰሟቸው ተመልከቱ እንደ ኖርማላይዝ አድርገው ልክ እንደ አዲስ ግኝት ወይም ደግሞ እንደ አዲስ ኖሌጅ ወይም እንደ አዲስ ዕውቀት ተቆጥሮ በሰፊው ቁጭ ብለው ቻክራ ማለት እንዲህ ነው ያሉ ሲያወሩ ተሰማላችሁ ይሄ ሮንግ ነው አዳምጧቸው እዚህ ጋር የሚሉትን ማለት ነው አይተንድ ስትሆን የሚነገር ነገር አለ የሚሰማሽ አንደርስታንድ የሚያደርግሽ ሰው አለ ልክ ባንቺ ፍሪኩዌንሲ ላይ ያለ ማለት ነው ከዛ ውጭ ግን ሌላ ፍሪኩዌንሲ ላይ ያለን ሰው አምጥተሽ ወይም ደግሞ በሌላ ማይንድ ሴት ውስጥ ያለ ሌላ ፕሮግራሚንግ ውስጥ ያለ ሰው አምጥተሽ ስታወሪ ልክ አንቺ የዛልሽውን ያህል መዛል ትደክሚያለሽ ኪም ራይት እኔ ሰላሚናን ራሷን እንድታብራራ ጥያቄዎችን ስጠይቅ ዝም ብዬ ከሌላ ተነስቼ አይደለም ስለ ኤንላይትመንት ስለ ኮንሽስነስ እኔም አንድ ሰሞን የወሰድኳቸው ነገሮች ስላሉ ነው ከክርስቲያኒቲ ጋር ደግሞ ያለውን ማስተምሩ ለመረዳት ስለመሞከር ሁለቱ አብረው እንደማይሄዱ ስለተረዳው ነው እንዴ ለምንድን ነው አብረው የማይሄዱት ያ ራሱ ቻለ ሃይማኖት ስለሆነ ሰዎች ግንዛቤ የላቸው ቻክራ የመጣው ከሂንዱዝም ነው የሂንዱዝም ነገር ነው እነሱ ህንዶች የተለያየ አይነት አምላክ አላቸው ለዛ አምላክ የየራሳቸው ሰውነት ከእምብርታችሁ ጀምሮ እስከ ላይ ጭንቅላታችሁ እስከ ክራውን ቻክራ ድረስ የራሳቸውን አካል ለሰይጣን ዴዲኬት ስታረጉ አሳልፋችሁ ስትሰጡ ማለት ነው ይሄንን ነው እንግዲህ እቺ አሁን ቤቷን የምትጠነቁል ሰው ይሄንን ነገር ነው አሁን ይሄንን ልጅ ለማድረግ መንፈስ ልትሞላ የምትሯሯጠው ማለት ነው I understand why they're having you do this and from what the little bit I saw today I thought it's a good time to do it ግን አንዳንድ ጊዜ እግዚአብሔር ልጆቹን አይጥልም ይሄ ልጅ just somehow ውስጡ ፊል ያደረገው በጣም ታስፈራያለሽ ስኬሪ ነው አላት የፈራው የሆነ ፊጀት ሲያረግ ታዩታላችሁ ላይክ ፈርቷል የሆነ ነገሩ ውስጡ ሮንግ እንደሆነ ያውቀዋል ገብቷችኋል ይሄ ነገር I'm kind of scared. Do I look scary? No, you don't look scary, but nah, you kind of do. Okay. But not in a mean way. Okay. It's just Is it intimidating? a little bit. Oh, it's okay. Now, you know, like your face doesn't look scary. Right. It's just like, nah, it's not. I wouldn't say scary. See, I'm kind of wearing this wrong. That's okay. በስተመጨረሻ ላይ ቻቱን ሲያነብ ይሄ ነገር ዲሞኒክ ነው ጥለህ ውጣ ምን ውጣ ይሉታል እዛ በቻቱ ላይ ዊክርብህ ዊችክራፍት ነው ረፍ ምናምን ይሉታል እንደምታዩት ምክንያት ፈጥሮ የሆነ ነገር ረስቻለሁ ብሎ እግዚአብሔር ረዳው ትቶ ወጣ ማለት ነው ላይ መለስ ማለት ነው so ምንድነው የኔ ፖይንት አሁን ብዙ ጊዜ ስለሰማው አገራችን ላይ ቻክራ ይላሉ ምን ይላሉ ምናምን ቻክራ የሰይጣን ስራ ነው ኒው ኤጅ የሰይጣን ስራ ነው አንድና አንድ ማምለክ ያለብን እግዚአብሔር ነው ይሄው እዚህ ጋር ስትሰማት እቺ ልጅ በክሪስታል ነው በክሪስታል ሂሊንግ የለም መዳን ካለብን መዳኛችን ኢየሱስ ክርስቶስ ነው ፈዋሻችን ኢየሱስ ክርስቶስ ነው ምንም ኢነርጂ ባላንስ ብለን የምናወራው ነገር የለም ኢነርጂ ባላንስ የሚባል ነገር የለም አንድና አንድ ነው መዳን ካለብን መጸለይ ካለብን መንፈስ መጥራት ካለብን የእግዚአብሔርን መንፈስ ቅዱስን ነው ግንኙነታችን ሊሆን የሚገባው ማለት ነው ህዝብ ዕውቀት ከማጣት የተነሳ ጠፍቷል ሰዎች ባለማወቅ ላይክ የተለየ ልምምድ መስሏቸው ሳናቀው ራሳችንን ቡዲዝም ውስጥ እናገኘዋለን ሳናቀው ሂንዱዝም ውስጥ እናገኛቸዋለን እነዚህ ሰዎች ብዙ ፕራክቲስ የሚሄዱ ናቸው ቻክራ ሲባል እስናት ዝም ብሎ ቀላል አይደለም ከመጀመሪያው ስቴፕ ጀምሮ በሜዲቴሽን እየተሄደ ላይ ድረስ የሚገባ ነው ኮምፕሊትሊ ራሳችሁን ለጠላት አሳልፋችሁ መስጠት በዚህ ቪዲዮ ብዙ ጊዜ ስለመንፈስ አሰራር አወራለሁ ምክንያቱም ሰዎች ግንዛቤ እንዲኖራቸው ስለምፈልግ ማለት ነው እና የማቀውን
ያየሁትን ያነበብኩትን ሼር አደርጋለሁ። ምክንያቱም መጽሐፍ ቅዱስ ራሱ ይላል የጨለማን ስራ ግለጡ እንጂ ከጨለማ ስራ ጋር አትተባበሩ ይላል። ቻክራ ብላችሁ ኢነርጂ ብላችሁ ይሄ እንደ አዲስ ልምምድ ሜዲቴሽን ብላችሁ እያላችሁ የምታደርጉት ነገር በሙሉ የሰይጣን አሰራር ነው። የእግዚአብሔር መንፈስ በዛ አይደለም አክሰስ የምናደርገው። የእግዚአብሔር መንፈስ አክሰስ የምናደርገው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በማመን በመንፈስ ቅዱስ ነው ወደ እግዚአብሔር በኢየሱስ ክርስቶስ ወደ ልጁ መቅረብ እንችላለን። የምናመልከው ወርሺፕ የምናደርገው ኮኔክት ልናደርግ የምንገባል መንፈስ ቅዱስ ነው እንጂ ቻክራ ሂሊንግ የሚባል ነገር እነዚህ ሰዎች የኢየሱስን ስም እንኳን አይጠሩ መጥራትም አይችሉም ስሙን። ምክንያቱም ስሙ ከስሞች በላይ ነው። አይጠሩትም፣ ስትጠሩባቸውም አይወዱም። ይሄ ጥያቄ ሊፈጥርብን ይገባል። ኢሳይያስ 18:19 ላይ ዱ ናት ኮንሰልት ሚዲየምስ ይላል። እነዚህ በመሃል የሚገቡ መንፈስ የሚጠሩትን አታማክሩ ይላል። እግዚአብሔር በጣም የሚጠላው ነገር ነው። ግን ደግሞ ዊችክራፍት ብቻ ሄደን እንደዚህ አይነት ነገር ውስጥ ኢንቮልቭ ስላደረግን ብቻ አይደለም። መጽሐፍ ቅዱስ ደግሞ ይነግረናል እግዚአብሔር ላይ ሪቤል ማድረግ ላይክ እንትን ማለት ራሱ ልክ ዊችክራፍት ይሄን ጥንቆላን እንደማምለክ ነው ይላል። ባይ ዘ ዌይ ይሄ ስፒድ ከዚህ በፊት ዴቪድ ሌይን ስትሪት ፕሪቸር ነው። በየመንገዱ ጌታ ኢየሱስ ክርስቶስን ይሰብካል። እዚህ ጋር እንደምታዩት አንዴ የሆነ ጊዜ ላይ አግኝቶት አናግሮታልና ኦብቪየስሊ ይሄን ዓለም መርጦ ያለ ልጅ ነው። ላይክ ይሄ ፌሙ እንደዚህ ያለው ነገር ስለተመቸው like David Lane በሚያናገረው ሰዓት brush off አድርጎታል። First of all, I came here to see Ronaldo. I'm in Manchester right now. You're asking me questions about God, okay? You know, I love God, you know, but just if you hey, I want to know. Hey, okay. Let me tell you this. Stop talking to me, sir. Have a nice day. ለዚህ እሱ ራሱን የቻለ ዊችክራፍት ነው። ቢካዝ አጌንስት መሄድ ማለት ነው ከእግዚአብሔር። እንደዚህ አይነት ልምምድ ኮምፕሊትሊ ሮንግ ነው። እንደዚህ አይነት ነገር ሳናቀው ማለት ነው። እነዚህ ሆሮስኮፕ፣ ፓልም ሪዲንግ፣ ቴሮ ካርድ ይሄ ሆሮስኮፕ ደግሞ አንዱ ዋናው ምንድነው ይሄ ታውረስ ነኝ እንዲህ ነኝ እያሉ ሳናቀው ከሰይጣን ጋር አግሪ ማድረግ ማለት ነው። በዚህ ወር ነው የተወለድኩት እንደዚህ ይሆንብኛል፣ በዚህ ወር ነው የተወለድኩት እንደዚህ ይሆናለሁ ማለት ነው። እንደዚህ አይነት ነገሮች። ስለዚህ ባጭሩ ማለት ነው ይሄ ቪዲዮ ጀስት አዌርነስ ነው፣ ሰዎች እንዲያውቁ ማለት ነው። እንደዚህ አይነት ነገር ስናደርግ ራሳችንን ለመንፈስ ኦፕን እያደረግን ነው። የእግዚአብሔርን መንፈስ አይደለም ኢንቫይት የምናደርገው የሰይጣን መንፈስ ነው። ስለዚህ እንደዚህ አይነት ነገር ካሉ ነገሮች እግዚአብሔር ይጠብቀን። ይሄ ግን አሁን ያሳየኋችሁ ስፔሲፊክሊ ያን የሰራሁትን ቪዲዮ እንድታገናዘቡት ነው። ላይክ ዳቶቹን ኮኔክት እንድታደርጓቸው ነው። ስለ ቻክራ ሲወራ ሀገራችን ላይ ኒው ኤጅ እየተባለ ሲወራ ከየትም አልመጣም ያለ የነበረ ነው። ጀስት አሁን እኛ ሀገር መጥቶ ስለሚወራ ነው በሰፊ ልክ እንደ እውቀት እንደ ሞደርናይዜሽን ስለተቆጠረ። ይሄ የሰይጣን ስራ ነው። መጽሐፍ ቅዱስ ይነግረናል። አንድና አንድ በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለት ኢየሱስ ነው። መገዛት ካለብን መንበርከክ ካለብን መስገድ ካለብን የናዝሬቱ ኢየሱስ የእግዚአብሔርን ልጅ ነው የምንሰግድለት። እሱ ነው ለኔና ለናንተ ሲል መስቀል ላይ የሞተልን እሱ ነው። ማንም በመስቀል ላይ አልተንጠለጠለልንም። ማንም ጣልቃ አልገባልንም። እሱ ነው። ስለዚህ ልናመልከው ልንሰግድለት የሚገባው ኢየሱስ ክርስቶስ ብቻ ነው። እና ጋይስ ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ ሶ ማች ባይ። ብቻውን ያድናል በህይወት ያኖራል። ያድናል ኢየሱስ ያድናል ጌታዬ